ይሄ ስቴዲየም እንግዲህ ከልጅነት ጀምሮ ጥምቀተ ባህር ስናከብር በቆርቆሮ አጥር ሆኖ ኳስ ሜዳ ስንገባ በአስታወስ 50 ሳንቲም ምናምን ነበርና ለዚህ ደረጃ ደርሶ ማየቱ የአርባ ምንጭ ሕዝብ ለስንት ዘመናት ሲጓጓ የነበረው ይሄ ስቴዲየም በመገንባት በመጀመሩ በጣም ደስ ብሎኛል። እኔንም የምታውቁም ይሆን የኔ ጓደኞች በውጭም ሀገር ያላችሁ የስቴዲየሙን ለመጨረስ እንግዲህ አንዳንድ የምታዩት ስራዎች አሉ። በዚህ ላይ ተረባርበር እንደጀመር ነው እንድንጨርስ መልእክት ላስተላልፍ ፈልጋለሁ። የመጀመሪያው ዙር ላይ አስተዋጽኦ አድርጌ ነበር። አሁን ደግሞ የትኬት ሎተሪ ግዢ ሲደረግ እዚህ ላይ አስተዋጽኦ አድርጌያለሁ። ሌሎቻቸውም በዚህ ላይ እንድትሳተፉና የጀመርነውን ስቴዲየም ጨርሰን ለማየት እንዲያበቃንና ተሰባስበን ደግሞ ለማስመረቅ እንዲያደርሰን እመኛለሁ።